ሶስቱ እህትማማቾች። በአንድ ራቅ ባለ ዘመን ላይ ሶስት እህትማማቾች ነበሩ። ስማቸውም ኤቫ፣ ሚክ እና ሊና ነበር። ልጆቹ ከእናታቸው ጋር በአንድ ቤት ይኖራሉ። ነገር ግን ከልጅነት ወደ ወጣትነት ሲያድጉ የልጅነት ቤታቸው ለመኖር አልበቃቸውም። የኔ ውድ ልጆች የራሳችሁን መንገድና ህይወት የምትጀምሩበት ጊዜው ደርሷል። እኔ ለሁላችሁም የወርቅ ሳንቲም የያዘ ከረጢት እሰጣችኋለሁ። በገንዘቡ የፈለጋችሁትን ማድረግ ትችላላችሁ። ነገር ግን እንደ አባታችሁ ብልህ ከሆናችሁ ገንዘቡን የራሳችሁን ቤት ለመስራት ትጠቀሙበታላችሁ። ልጆቹ እናታቸውን ስመው ተሰናበቷት። ከዚያም በከረጢት ያለውን ወርቅ እንደያዙ የሚኖሩበትን ፍለጋ መንገድ ጀመሩ። ከረጅም ጉዞም በኋላ እህትማማቾቹ ሶስት ቤት ለመስራት የሚያስችላቸውን የሚፈልጉትን አይነት ጫካ ውስጥ ደረሱ። ታላቅ እህታቸው ኤቫ ዙሪያዋን በደስታ ተመለከተች። ከዛፍ ዛፍ በደስታ እየሮጠችም ከእንጨት የምትሰራው ቤቷ እንዴት እንደሚያምር ማሰብ ጀመረች። ግን ኤቫ አለች ትንሿ እህቷ ሊና፣ ከዛፍ ቅርንጫፍ የሚሰሩ ቤቶች ጠንካራ አይደሉም። ሁል ጊዜ መብረቅ ሲመጣ ማስተካከል ያስፈልጋል። ኤቫ ራሷን ነቀነቀችና አዎ፣ ነገር ግን እኔ ላይ ምንም አይፈጠርም። ሁሉንም እንጨት ከጫካው ስለማወስድ ባለኝ ገንዘብ የሚያማምሩ ልብሶችና ፈረስ እገዛለሁ። በጣም ታዋቂ እንደመሆንም ይሰማኛል። ስለዚህ ኤቫ ቤቷን ለመስራት የሚረዳትን እንጨት ከጫካው መሰብሰብ ጀመረች። እህቶቿ የኤቫ ሀሳብ ልክ እንዳልሆነ ቢያውቁም ቤቷን ለመስራት ግን ረዷት። ከረጅም ድካም በኋላም ቤቱን ሰርተው ጨረሱ። ቤቱም በጣም አማረ። ሊና እንኳን ሳትቀር ቤቱ በጥሩ ሁኔታ እንደተሰራ አመነች። የኤቫን ቤት ሰርተው እንደጨረሱ ሚክ ዙሪያዋን እየተመለከተች ቤት ለመስራት የሚረዳ ነገር መፈለግ ጀመረች። ነገር ግን ኤቫ ብዙ እንጨት ወስዳ ስለነበር ሚክ ጫካው መሬት ላይ የሚገኘውን ጠንካራ ሳር በመጠቀም ቤቷን ለመስራት ወሰነች። ኤቫ እህቶቿ ሳር በእጃቸው ሲሰበስቡ አይታ በጣም ሳቀችባቸው። ሳር ቤት ለመስራት ጠንካራ አይደለም። የኔ ቤት እኮ ከእንጨት ነው የተሰራው። ስለዚህ ጠንካራና የሚያምር ነው። ያንቺን ቤት ግን ንፋስ ሲመጣ በአንድ ጊዜ ሁሉም ይበታተናል። ሚክ እህቷን አየቻትና ነገር ግን የኔ ቤት የሚያምርና ሙቀት ያለው ነው። ክፍተቱን በሙሉ ሳሩ ይሸፍነዋል። ያንቺ ቤት ግን ከእንጨት ብቻ ስለተሰራ ዝናብና ቅዝቃዜን አይከላከልም። ከዚያም እህቷን አየቻትና ቤቴን ስሰራ ትረጂኛለሽ? ኤቫ በእንቢታ ጭንቅላቷን ነቀነቀች። አልረዳሽም። እኔ አሁን ወደ ገበያ ሄጄ አንድ ጠንካራ ፈረስና የሚያምሩ ልብሶች ልገዛ ነው። ከዚያም እናቷ የሰጠቻትን ከረጢት ሙሉ ብር ይዛ ወደ ገበያ ሄደች። ሊና ግን አዘነች፣ ምክንያቱም ቀኑ እየመሸ ነው። ነገር ግን የራሷን ቤት እንኳን መስራት አልጀመረችም ነበር። ሊናና ሚክ ከሳር የተሰራውን ቤት ሰርተው ጨረሱ። እኩለ ሌሊት ላይም የሚክ ቤት ተሰርቶ አለቀ። ሚክ ዛሬ ሌሊት አንቺ ቤት ነው የማድረው፣ ምክንያቱም አሁን መሽቷል። የራሴን ቤት የምሰራበትን መሳሪያ ማግኘት አልችልም። ስለዚህ ሲነጋ በጠዋት አብረን ሄደን የምሰራበትን መሳሪያ እንገዛለን። ሚክ ግን በእንቢታ ጭንቅላቷን ነቀነቀች። በቤቴ ውስጥ ላንቺ የሚሆን ክፍል የለኝም። የሰራሁት ትንሽና የሚያምር ቤት ለራሴ ብቻ ነው። ስለዚህ ሌላ ሰው ወደ እኔ ቤት መግባት አይችልም። ምግቤንም አይበላም፣ ውሃይንም እንዲጠጣ አልፈቅድም። ሊና አዘነች። ቀኑ ሙሉ የኢቫን ቤት ለመስራት እንጨት ስትቆርጥና የሚክን ቤት ለመስራት ደግሞ ደረቅ ሳር ስትሰበስብ ነው ያለችው። ስለዚህ ለራሷ ቤት አልሰራችም። እህቶቿ ደግሞ እሷን ቤት ውስጥ እንድታድር አልፈቀዱላትም። እሺ በቃ ኤቫ እስክትመጣ አልጠብቃት። ከረጅም ሰዓታት በኋላ ኤቫ ስትመለስ ግን ብቻዋን አልነበረችም። የሚያምር ነጭ ፈረስ እየጋለበች ከሁለት ሰዎች ጋር ሆና መጣች። ሶስቱም የሚያምር ልብስ ለብሰዋል። እነዚህ ጓደኞቼ ናቸው ሊና። አሁን የተዋወቅኳቸው። እኔ ገዛላቸው ልብስ አላማረባቸው። በቃ አሁን ልንተኛ ነው። ደህና ደሪ ሊና። እዚያም ኤቫ ከጓደኞቿ ጋር ወደ ውስጥ ገብታ በሩን ዘጋችው። ሊናን ግን ውጪ ተወቻት። ሊና ዙሪያዋን ስትመለከት መጠለያ የሚሆን ዛፍና መተኛ የሚሆን ሳር አጣች። በጣም የሚቆረቆር መሬት ላይ ተኝታም በጣም ቢበርዳትም እንቅልፍ ግን ወሰዳት። ምክንያቱም የእህቶቿን ቤት ለመስራት ደክሟት ነው ያለችው። ስለዚህ በነጋታው እህቶቿን ይዛ ቤቷን ለመስራት የሚያስፈልጋትን ነገር ለመግዛት አሰበች።
በሚቀጥለው ቀንም ሊና ገና ፀሐይ እንደወጣች በጠዋት ተነሳች። ከዚያም ሚክ ቤት ሄዳ አንኳኳች። ነገር ግን ምላሽ አላገኘችም። ቀጥላ ደግሞ ወደ ኤቫ ቤት ሄዳ አንኳኳች። ኤቫም በሩን ከፈተችላትና ሚክ በጠዋት የሚያምሩ የቤት ዕቃዎችን ለመግዛት ወደ ገበያ እንደሄደች ነገረቻት። እሷም ከፈለገች መሄድ እንደምትችል ነገረቻት። ሊና በእህቷ በጣም ተናደደች፣ ምክንያቱም እርዳታዋን ትፈልግ ነበር። አሁን ግን ቤቷን ለመስራት የሚያስፈልጋትን ሁሉ ብቻዋን መግዛት አለባት። አንዷ ጓደኛዬ ላም ገዝታ ወተት ለመሸጥ ትፈልጋለች። ለሱም ገንዘብ ያስፈልጋታል እና ማብሪያት ልሄድ ነው። አሪፍ ፈረስ ስለመረጥኩኝ ለሷም አሪፍ የሆነ ላም እመርጥላታለሁ። ከኤቫ ጀርባ ሊና ሁለቱ ጓደኞቿ የኤቫን ገንዘብ እየለኩ ሲስቁ አየቻቸው። ኤቫ የተወሰነ ገንዘብ ማስቀመጥ አለብሽ፣ ክረምት ላይ ምግብ ለመግዛት ይጠቅምሻል። ኤቫ ግን በታናሽ እህቷ ሳቀችባት። ጓደኞቼ ወተቱን ሸጠው ያገኙትን ገንዘብ ያካፍሉኛል። ገንዘቡን ካልሰጠኋቸው ግን ሌላ አዲስ ጓደኛ ጋር ይሄዱና እኔም ብቸኛ ሆናለሁ። ቢያንስ ፈረስሽን አውሽኝ፣ እቃውን ገዝቼ ስመጣ ያግዘኛል፣ ከዚያ መልስልሻለሁ። ነገር ግን ኤቫ በድጋሚ አንገቷን በእንቢታ ነቀነቀች። ሊና ብቻዋን ወደ ገበያ ሄደች። ቀኑን ሙሉ ጠንክራ ስትሰራ ዋለች። በጣም ብዙ ጊዜ እየተመላለሰችም ቤቱን ለመስራት የሚረዳትን መሳሪያዎች አመጣች። ከዚያም እህቶቿ ቤቱን ለመስራት እንዲረዷት ጠየቀቻቸው። ኤቫ ግን ከጓደኞቿ ጋር እየተጫወተች ነበር። ወደ ሚክ ሄደች። ልረዳሽ አልችልም፣ አዲሱ ልብሴ ይበላሽብኛል። ሊና እህቷን አየቻትና ለምን እናታችን የሰጠችንን ልብስ አትለብሺም? ሚክ ሳቀችና እነሱ አርጅተዋል፣ ስለዚህ ጥያቸዋለሁ። ሊና አዘነችና ቤቱን ብቻዋን መስራት ጀመረች። እናታቸው በፍቅር የሰራችላቸውን ልብስ ትተው ሌላ የቅንጦት ልብስ ብለው አውጥተው ጥለውታል። ሊና ቤቱን ለመስራት ብዙ ቀን ፈጀባት። ሁሉ ጊዜ እህቶቿ ለእርዳታ ስትጠይቅ አይቀበሏትም። ቤትሽን እንደኔ ከጫካ እንጨት ብትሰሪ ኖሮ በአንድ ጊዜ ትጨርሺ ነበር። እንደኔስ ከሳር ብትሰሪ ኖሮ በገንዘብሽ የሚያምሩ የቤት ዕቃዎችን መግዛት ትችይ ነበር ብላ በገንዘቧ በገዛችው ወንበር ላይ ጋደም አለች። ሊና ግን ምንም አልመሰላትም። ከቀን ወደ ቀን በርትታ መገንባቷን ቀጠለች። ግንቡም ከቀን ወደ ቀን ወደ ላይ መጨመር ጀመረ። አየሩም መቀዝቀዝ ጀመረ። አንድ ቀን ቤቷ ተሰርቶም አለቀ። ቤቷ ውስጥም ገብታ በደስታ ተሞላች። የቤት ዕቃ ግን አልነበራትም። ነገር ግን የጓሮ አትክልት እያሳደገች ገበያ እየሄደች ለመሸጥና በገንዘቡ የቤት ዕቃ ለመግዛት አሰበች። አሁን ግን ምንም አላሳሰባትም፣ ምክንያቱም ጠንካራ ቤት ስለሰራች። ከጥቂት ቀናት በኋላ ሊና የግርግር ድምፅ ሰማችና በመስኮት በኩል ልታይ ወጣች። ኤቫ ለጓደኞቿ የገዛችው ላም ከዛፍ ላይ ከታሰረበት ገመድ ፈቶ ተሰናክሎ የኤቫን ቤት እንዳፈረሰውና ጓደኞቿም የገዛችላቸውን ልብስና ላም ይዘው ወዲያው ጥሏት እንደሄዱ አየች። ሊናም እህቷ አብራት እንድትቆይ ፈቀደችላት። ከሳምንት በኋላም አየሩ መቀዝቀዝ ጀመረ። አንድ ቀን ሌሊት ላይም ሊና በሯ ተንኳኳ። ሚክን በሩ ላይ ቆማ ነበር። ከዚያም ዝናቡ እንዴት ቤቷን እንዳፈረሰው የሚያምሩ የቤት ዕቃዎቿንም እንደወሰደባት ነገረቻት። ሊናም በሯን ከፍታ አስገባቻት። ክረምቱም ወደ በጋ ሲለወጥ ሊና አትክልቶቿ ማደግ ጀመሩ። ከዚያም ጊዜ በኋላ ለመሸጥ የሚያበቃ አትክልት ማሳ ኖራት። ነገር ግን ኤቫና ሚክ አትክልቱን ለመሰብሰብ እሷንም ለመርዳት ፈቃደኛ አልሆኑም። ምክንያቱም የሚያምሩ ልብሶችን በመልበስ የቅንጦትን ሕይወት መኖር ለምደው ነበር። ታናሽ እህታቸው ላይም ይስቁባታል። አንድ ቀን ክረምት ወደ በጋ ሲቀየር ኤቫና ሚክ ያስቀመጡትን ልብስ ለመፈለግ ቤታቸው የነበረበት ቦታ ላይ መጡ።
ሊና አብደሻል እንዴ? ልብሳችን ሊሰረቅ አይገባም ነበር። አሁን ወደ ውስጥ አስገቢኝ። ሊና ግን አልፈቀደችላቸውም። እናታችን የሰጠችንን ገንዘብ ምን ላይ ማጥፋት እንዳለባችሁ ነግሬያችሁ ነበር። ጥሩ ቤት እንድትሰሩ መክሬያችኋለሁ። ነገር ግን ሁለታችሁም በውሸት ጓደኝነትና የቅንጦት ልብስ በመግዛት አጠፋችሁት። እኔም ቤቴን ለመስራት ሆነ አትክልቱን ለመሰብሰብ አልረዳችሁኝም። ራሴ ገበያ ሄጄ የመኖሪያ መሳሪያን ገዛው። እንደዚያም ሆኖ አብራችሁኝ እንድትሆኑ ፈቀድኩላችሁ። ምክንያቱም እህት እንደዚህ ነው የሚያደርገው። አሁን ግን አየሩም ጥሩ ሆኗል። ስለዚህ ወጣችሁ የራሳችሁን ቤት መስራት አለባችሁ። እኔ አትክልቶቼን ሸጬ ጨርሻለሁ። እናታችን ሰታን የነበረውን ያህል ብር ማጠራቀም የላችኋለሁ። ለመጨረሻ ጊዜ መምረጥ አለባችሁ። ገንዘቡን ደካማ ቤት ለመስራት ወይም በክረምት የሚሆን ጠንካራ ቤት ለመስራት ተጠቀሙበት። ነገር ግን ይሄን ልንገራችሁ እህቶቼ፣ ታግሶና ጠንክሮ መስራት መልሶ ይከፍላል። ገንዘባችሁን በብልሃት ተጠቀሙበት። ከዚህ በኋላ ከኔ ምንም አይነት እርዳታ አታገኙም። እነሱም እያጉረመረሙ ነገር ግን ገንዘባቸውን ጥሩ የቤት መሳሪያ ለመግዛት ተጠቀሙበት። ከዚያም የሚያምር ቤት መስራት ጀመሩ። ሊና የረዳቻቸው ይመስላችኋል? በትክክል ረድታቸዋለች። ምክንያቱም እህቶች የሚያደርጉት ይህንኑ ነው። ከዚህም በኋላ በየጊዜው የምንለቃቸው የአማርኛ ተረቶች እንዲደርሱ ይህን ጎራ አማርኛ ታሪኮች የሚለውን የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ መሆኑን እንዳይረሱ። እናመሰግናለን።